ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘንነው የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘንነው የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘንነው የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘንነው የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘንነው የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን።
ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘን ነው። የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘን ነው። የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘን ነው። የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘን ነው። የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘን ነው። የኢቢኤስ ስታፍም የነበርን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን።
ዜና እረፍት። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበትም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘን ነው። የኢቢኤስ ስታፍም የነበረን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን። ዜና እረፍት። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበትም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። መረጃውን ያገኘነው ከኢቢኤስ ቴሌቪዥን ነው። ኢቢኤስ እንግዲህ አሁን ላይ መረጃውን አውጥቶታል። ነጻነት እንዳረፈ በጣም ያዘን ነው። የኢቢኤስ ስታፍም የነበረን ሰዎች አሁንም ያሉ ሰዎች በጣም አዝነዋል። ነፍሱን በአጸደ ገነት ያኖርልን። በጣም የሚያሳዝን ዜና ነው የደረሰን።